ጣራህን ቀይር ይልና ዩኒፎርም ለብሰው ዱላ ይዘው የሚዞሩ ማት ሰዎች አሉ በየቅያስ አንድ ሚስማር ስትመታ ማንህ አንተ ብለው የሚመጡ ሰዎች አሮጌ ቤት ጣራ ስትቀይር የሚያስቆሙ ሰዎች አሉ ዩኒፎርም የለበሰች ወጣትን ግን የሆነ ሰው ሻጤ ይዞ ፔንሲዮን ሲገባ የሚያስቆም ኃይል የለም አሁን እውነት እዚህ ሀገር ለሚኖር ሰው ነው ሀገር እየተቆነጀች ያለችው ብዬ አስባለሁ አንዳንዴ ነው ወይ ያግብቶ ሶስት እየወለደ እንደፈለገ እየፈታ የሚወጣ ማህበረሰብ ከዛ የተፈቱት ልጆች ምን አይነት ለነሱ ነው የሚሰራው ፍቅር አልባ ትውልድ የተሰራው የሚያምረው መንገዶቻችን ላይ የሚሄዱ ሰዎች ከፈለጋችሁ ተቃቅፈው የሚሄዱ ባልና ሚስቶች ከፈለጋችሁ ልጆቻቸውን በእጃቸው ይዘው ወክ የሚያደርጉ ሰዎች ማየት ከፈለጋችሁ አለበለዚያ በሚሰሩት ህንጻዎች ውስጥና በሚሰሩት ቤቶች ውስጥ እንደ ጫካ የምታዩቸው ሪል ስቴቶች ውስጥ ውሻና ሰው ይኖራል መንገዶቻችን ላይ ፒትቦል የሚጎትቱ ሴቶችና ወንዶችን ነው የምታዩት አትጠራጠሩ አውሮፓን አምጥተህ እዚህ ብታስቀምጠው ምንም ተመጣው ነገር የለም እዛ ያለው ነው እዚህ የምትደግመው ለዚህ ጉዳይ ቫልዩ መስጠት አለብን ዋጋ መስጠት አለብን ትኩረት መስጠት አለብን እንደ ዜጋ እንደ ክርስቲያን እግዚአብሔርን እንደሚያውቅ እግዚአብሔር እንዳለው ሰው ይሄ መጽሐፍ እንዳለው ሰው ፈጣሪውን እንደያዘ ሰው በዚህ ጉዳይ በጣም ሲሪየስሊ ሁላችሁም መጸለይ አለባችሁ በዚህ ጉዳይ ንቁ መሆን አለባችሁ በዚህ ጉዳይ ንቁ ስትሆኑ ወጣቶች ዚፓችሁን ትዘጋላችሁ በዚህ ጉዳይ ንቆች ስትሆኑ የምትጽፉትን የምታዩትን የምታደርጉትን ትጠነቀቃላችሁ ከዛ ውጪ በከነ ጥበብ ምንም ከየትም አይመጣም ሀገር በግዴለሽነት የሰሩትን ተመልከቱ የምዕራቡ ዓለምን አውሮፓ ምናምን ተመልከቱ እሱ ነው የምትደግሙት የሚያምር አበባ የሚያምር መናፈሻ የሚያምር ውሃ የሚያምር አስፋልት በጣም ብዙ ራቁታ ዞሮ እሱ ነው የሚደገም ይሄንን የሚሰራ ማን የትኛው ተቋም ነው የሚሰራላችሁ እኔ አሁን ገብቶኛል በምንም ምክንያት አይደለም ወላ ክርስቲያን ሳይቀር አታክም ያደርጉኝ ሰዎች አሉ ክርስቲያኖች ነን የሚሉ ማለት ምክንያቱ ደግሞ ምንም አይደለም አጋንንት ይሄ ጉዳይ ሲነሳ የሚያማቸው ሰዎች አሉ